ምክንያቱም ለአንድ ፈጣሪ ብቻ ነው የምንበረከተው። ምንም ብወድሽ ከፈጣሪ በላይ ለሰው አይንበረከክም። እኛ ጋር አይፈቀድም። ግን ታገቢኛለሽ ወይ? እኔ ደግሞ ሃይማኖት አይፈቅድም። ሃይማኖታችን አንድ አይደለም። አንተ ሃይማኖት አይፈቅድም ለመንበርከክ አይደለ? የኔ ሃይማኖት ደግሞ ከኔ ሃይማኖት ጋር ማይመሳሰል ሃይማኖት። መጀመሪያ ሁለታችን ሂንዱይዝም ነበር እኮ የምናመልከው። ኬት ነው የምትይው አንቺ? ቆይታ እንጂ አልሰለ አሁን አንተ ሂንዱይዝም ነው የምታመልከው? ታዲያ አሁን አንተ አይደለም። ሁለታችንም ህንድ እያለን ሂንዱይዝም ነበር የምናመልከው። አሁንስ? አሁን ደግሞ ፍቅር ሲዝም ሃይማኖት ሁለታችን የምናምልክ ታሪክ እንሰራለን። ደግሞ የሚገርምሽ ደግሞ ታሪክ ነው የምንሰራው። እሺ ብቻ ነች። እስቲ መንበርከክህን አሳየን እስቲ። ከዛ ሜቢ ያስብበታለሁ። ጭንቅላቴ ነው ልቀይር እችላለሁ። ሁኖስ ለሲ ተንበርክካ ኮሜንት እያነበብሽ ነው? ሆነስትሊ እስቲ ቋይን በርከክ እያሉ ነው። አንድ ሳትንበረከክ በደንብ እኮ ነው መጠየቅ ያለብኝ። ፈጣሪ ይቅር ይበለኝ እና እሺ ተንበርክኬ ልጠይቅሽ። ነጭ በነጭ ለብሰሃል። ነጭ በነጭ ራሱ ለብሰሃል። ለዚህ ጊዜ በቃ ተስተካክለን የመጣኸው። ወይኔ ጉዴ ፈላ። ወይ ቆም ያለው በዚህ በኩል ያለው ወይስ በዚህ አምርብኝ? ቀጥል ጠይቅ። ታገቢኛለሽ ወይ? ስቶሪ መናገር አለብኝ። በጣም ነው የምወድሽ ምናምን ማለት አለብኝ። ታገቢኛለሽ ወይ? ወይ ፍቅር ሲዝም ቆይ ስማ፣ በጣም ነው የምወድሽ ምናምን ብለህ የሆነ ትንሽ የምታወራው ነገር መኖር አለ። በጣም ነው የምወድሽ። ድሮ ባሌ ነበር። እሺ እየሰማሁ ነው። በል እሺ። በጣም ነው የምወድሽ። ድሮ ባሌ ነበር። በአንቺ ምክንያት አለ። አሁን ደግሞ ሚስቴ ሆነች። ደግሞ ኔትወርክ ጋይስ፣ ኔትወርክ ታገቢኛለሽ? እስቲ ሴሌብሬት ቆይ ለምንድን ነው ሴሌብሬት እያደረጉ ያልሆኑት? ጋይስ አጨብጭቡ። ሰም ኢሞጂ፣ ሰም ጊፍት፣ ሰም ዱት ሳምቲንግ። እያሰብኩ ነው። በቃ እሺ በይው በሏት እባካችሁ። እሺ በይው በሏት እባካችሁ። እሺ በይው በሏት። በቃ እኔ ማንንም ጠይቄ አላውቅም። አንቺን ብቻ ነው የጠየቁት። የምር እና ታገቢኛለሽ? ሳይዝሽ በእውነት ፊንት አደረኩ። አሁን ሰው መውሰድ ያለበት እኔ ሐኪም ቤት መወሰድ ያለብኝ አሁን ሐኪም ቤት ነው ያለሁት። ቢካዝ እየጠየቅኝ ያለ ፊንት ሰራ ሰው መመለስ አልችልም። አሁን ፊንት ሰርቻለሁ።
የለም አጠገብሽ ሰው ማንም ሰው የለም አለ። አታያቸው እንዲ ሁሉ ሰዎች አረማስታት ማካት ስ አይዞሽ ናው ዩ ሃቭ ቱ ዱ ኢት ሌላ ጊዜ እባክሽ እባክሽ ፊልም ተሰራሁ። አይገርም? ወይኔ አስደነገጥከኝ እኮ ለዛ እኮ ነው ክውን ያልኩት። በቃ አልጠበቅኩም ነበረ። እውነት እውነት። ኧረ ቆይ መነጸሬ እንዳቀጥራፍ አይ ቲንክ ውሃ ሄጄ ማምጣት አለብኝ። ቆይ 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 ውሃ ለች ራሴን አረጋግቼ ልምጣ። እናንተ አረግቢ በላት እባካችሁ፣ እባካችሁ አግቢ በላት። ምን ልበል? ያው እንነሳለን እንደምታይ እስካሁን ተንበርክካል እንዲ አንተ አደኛለሽ ወይ? እሺ ሃይማኖትን ትቀይራለህ? ያው ቀለበት ማስቀመጫው ታገቢኛለሽ? ሃይማኖት ትቀይራለህ እያለ በሃይማኖቱ ማታይሆንች ደግሞ በሃይማኖቱ አትምጪ። እሱ በጣም ነው የሚጠቅመን። ኤክስኪውዝ ሚ ሃይማኖት አልቀይርም። እሺ ሃይማኖት አልቀይርም። አንቺም ሃይማኖት ሽኝ ባይሆን አንቺም ሃይማኖት እኔም ሃይማኖቴ። የማን ዘፈን ነው በእናትህ እንደዛ የሚል የነበረው? ጋብዣሃለሁ። ማን ነበር ስሙ? ማን ነው እንደዛ የሚል የነበረው? ታገቢኛለሽ እባክሽ፣ አግቢኝ። አብሳላት ሃይማኖት ቀይር እያሉ ነው እንዲህ ቤተሰቦች የራሱ አይፈቅዱልኝማ ያለ ሃይማኖት። ቤተሰቦች ምን አገባቸው? የኔም ቤተሰቦች እኮ ኦርቶዶክስ ሙስሊም ምናምን ናቸው። ምን አገባቸው? ቴዲ አፍሮ ጋብዥ ጋብዥ። አሁን እኮ የቴዲ አፍሮ ማን ነበር ስሙ? በእናትህ ቶሎ በሉ ዘፈኑ ንገሩኝ። የቴዲ አፍሮ ዘፈን ሰምተን እንመጣለን። እና